እናቴን ላሳይሽ። ነይ ወይኔ ጀምሯል እንዴ? ናቪታ ጀምሯል ናቪዬ። ሰላም እንዴት ናችሁ? ውድ አቡዚ 15 ዩቲዩብ ቻናል ተከታታዮች ሁሉ አማን ሁሉ ፒስ አለሁላችሁ። በጣም ደህና ነኝ። ሰሞኑን ጠፋሁባችሁ አለሁላችሁ። ስለናፈቃችሁኝ ዛሬ ናቪታ አለች። ዛሬ ናቪታ ከኔ ጋር አለች። ዛሬ ከማን ጋር ነኝ? ከራሴ ጋር ነኝ እንዳለው ሰውዬ። ዛሬ ባበደ ቪዲዮ ነው ተመልሼላችሁ የመጣሁት። ዛሬ የቪዲዮ አላማ ምን መሰላችሁ? እዚህ ጋር ቲቪ አለ። ቲቪው ተሰብሯል። ናቪታ ራሷ ናት የሰበረችው ብዬ አስደነግጣታለሁ። ሽር ጉድ እያለች ነው እንደተለመደው። ናቪታ ናት ይሄን ቲቪ የሰበረችው፣ እኔ አይደለሁም። ናቪታ ራሷ ናቪታ ናት የሰበረችው። ስለዚህ እንደዛ ብዬ ነው አስደነግጣት። አንቺ አትወስወሽ። እስቲ ኳስ እጫወታለሁ። እዚህ ጋር ኳስ አለ። ይታል ናውጣ እንጂ እዚህ ጋር ኳስ አለ። ኳስ እየተጫወትን ናቪታ ራሷ ናት ኳሱን ወርውራ የሰበረችው ብዬ የተሰበረ ስክሪን እናሳያታለን። ፕራንክ እናደርጋታለን። እሺ እንዳታስፎግሪ። ይኸው ንገሪያቸው። ላይክ አድርጉ፣ ሰብስክራይብ አድርጉ። ሌላስ ምን ያርጉ? ሼር ታፕታፕ የለም በእናትሽ እንዴ? ቲክቶክ መሰለሽ እንዴ? ሰብስክራይብ አድርጉ እያለች ነው ናቪታ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እሺ እናትሽ ስትመጣ እናስደነግጣታለን። ምን ይመስልሻል? እናስደነግጣታለን። እንዘጋጅ፣ ካሜራ ምናምን ስታንድ ባይ እናርግ። ራስሽ ነሽ የሰበርሽው። እኔ ምንም ማውቀው ነገር የለም። ራስሽ ነሽ የሰበርሽው። ጋይስ እንዳልኳችሁ ነው። የተሰበረ ስክሪን አሳያትና ዛሬ ጉዷን ናቪታ ራሷ ናት የሰበረችው። እኔ ምንም ያረኩት ነገር የለም። ናቪታ ናት ከዚህ ወርውራ የሰበረችው። እስቲ አብረን እንከታተል። ራሷ ናት የሰበረችው ናቪታ ናት የሰበረችው። ናቪ ነይ ቆይ ትመላለስ። ቲቪው ክፍት ሆኖ እንድታዩ ፈልጌ ነው። ስትመላለስ የተሰበረ ቲቪ ስክሪን ታያለች። ከዛ ተቀወጧለች። ራሷ ናቪታ ራሷ ናት እንዲያደረገችው። እኔ ምንም አያገባኝም። እኔ ምንም አውቀው ነገር የለም። ገደም ነሱ የእውነት ሰብሬው ደግሞ ፕራንክ ጎና ሮንግ እንዳላስብለው እዚህ ሲሚን ታደቋለህ። አንተ እኮ ሰው በጣም የምታምነው። አቤት ሎጬ ላይ ሂድ እና ተጮት። አንተ ሲሚን ሰብራለህ። እያየኋት ስለሆነ ነው እኮ። ተወው ታዲያ በኋላ ትላለህ። አንተ ቤት ውስጥ እረፍ ብዬሃለሁ። አልሰማም ብለኸኛል። እየተጫወተን እኮ ነው። እሷ እራሱ ወንድ ብትሆን አጫውታት ነበር እኮ። እሺ እዚህ አትጫወት በይ።
ወላሂ ታወጣና ማን ይጠብቃት እንዴ? እሺ ዋለ በዛ በኋላ ተጫውታ እሺ አምጪው። እሺ አልጫወትም በቃ ለተሰባበር ያው ሲኒው ነው ወለ አንተ ነህ አይጣልከው አረ እና ራስ ወደቀ አንተ ፖልም አለረፍ እና ተደርኩ ብቃቴን ላሳይሽ ነኝ ነኝ አታሳይኝ ወይኔ ልጄ እግዚአብሔርን በቃበቅ በጣም ቀበል አረፍ ይውሳ ምን አገባኝ እኔ ምን አገባኝ እኔ አንተ አረፍ ቤት መተፈት አረፍ ምን ይሆነ ነው ቲቪ ይገለበጣል እያታለለ ነው እግዚአብሔር እቺ እንኳን ስላገኘ ወረወርልሃል ሄደህ ታመጣታለህ ቤራፍ ቃት ደረማምሳለህ የሆነ እስኪ ለበሽ ቤት ውስጥ አትጮት ብዬ ተናግሬያለሁ ሲጀመር ነይ ናቢስ ቴስታ ግጭ እንድርቅ ያለ ልጅ ነው አረፊ እረፍ ቤት ውስጥ አትጮት እሺ አልጀት መቀሰብ እረፍ በቃ እሺ አሁን እንቀይረዋለን ቲቪው ወደ ጋይስ አሁን እንቀይረዋለን። እሺ ወደ ናፊታ ቲቪውን ወደ ተሰበረ ስክሪን እንቀይረዋለን። አሁን የተቀየረ መስሎኝ አልቀየርኩትም ለካ አዲ ጉዶኝ አሁን ተቀይሯል። ዝም ብላችሁ ተመልከቱ። ዝም ብላችሁ ላይክ እንዳይረሳ እሺ እንዳትወርዱ ወደዛ ተካሚ በዚህ ሰበር ይችላል እንጂ እንዳደነግጭ እሺ ነፍሴ እንዳደነግጭ ወይኔ ናፊታ እሷ ናት የሰበረችው። ሰበረችው ቲቪውን ሰበረችው። በኢየሱስ ስም ኧረ እሷ ናት የምር እሷ ናት እንዴ ሰብራለች። ይሄን ኳስ የምር እሷ ናት እኔ አይደለሁም ራሷ ናት። እሷ እንዴት ነው የምትሰብረው? ኧረ እሷ ናት በእናትሽ እንዴ እሷ እንዴት ነው የምትሰብረው? ያማዋል እንዴ ልጅ አንቺ ምን ሆነሽ ነው እንዴ? ራሷ ናት ጠይቂያት ከፈለግሽ። አንቺ ልጅ በጣም አፍልታለች። እቃ ምናምን እየሰባበረች ነው ገና በዚህ እድሜዋ ማለት ነው። እኔ ክል አድርገህ እንዴ! ኧረ ተይ በእናትሽ እንዴ! ምንድን ነው አቺ እንዴ? እረፍ ማለት አማርኛ አይደል እንዴ? እኔ ለሲኒው ደግሞ ላለው ጭራሽ አላውቅም። በቃ እንግዲህ ባለፈው እኔ ገዝቻለሁ። አሁን ያንቺ ተራ ነው። ራስሽ ነሽ የምትገዢው። ጠይቂያት እሷን ከፈለግሽ። ለምን ናቢ ለምን እንደዚህ አይነት ነገር ታደርጊያለሽ? ለምን እሷን ታርገህ ወይኔ እሺ ምን ላድርግ? አንተን ቆይ እሺ ምን ላድርግ? እሷን ጠይቂያት ከፈለግሽ። እሷ ምን አውቃለሁ? እሷ ምን አውቃለሁ? እኔ ነኝ ያለች ነው እንደ ትልቅ ልጅ ልጁ ላይ አደርቀኝ ነው ያስበው የተነሳው። የምር ራሷ ናት። ራሷን ጠይቂያት። እኔ እንዴ እዚህ ጋር አስቀምጬ ነበር። ልንገርሽ እንዴ አስቀምጬ ነበር የሄድኩት። ይኸው ራሷ ትነግራለች። እንዴት ነው ያደረግሽው? እሷ በምን ኃይሏ ነው መታዛ የምትጥለው? እንዲህ ስታረግ ወደ ኋላ እንዲህ ስታረግ ሄዶ እንኳን ሰበረ። የሆነ ድምፅ አልሰማሽ? ሻኮንሽ እንኳን ሰበረችው።
ትገዣታለሽ። ምን አገባኝ እኔ። እሷ በሰበረሽ ቁጥር እኔ መግዛት አለብኝ እንዴ? የግድ አንቺ ነሽ በዚህኛው ዙር የምትገዢው። ኧረ በስመ አብ አንተ ያመሃል እንዴ? ግን እኔ ልመታትም አስቤ ነበር። ህፃናት እቺ ልጅ ብቻ መቀጣት አለበት፣ የምር መገረፍ አለበት። ንቅስ ባረገ ሁላ ደስ ይላል። ኧረ በእናትሽ አንተ ያመሃል ወይ? እኔ ራሱ ደንግጫለሁ። ልጅቷ ምን ታርግህና እሷ ምን አይራን የምትሰብረው? አንተ ያመሃል እንዴ? ለምን ሰበርሽው? ናቪ ለምን ሰበርሽው? አትጨውባት ሻለ አትናገረ። ሲጀመር አልጨውኩባትም። እኔ በትህትና ነው የጠየኳት። ይኸው እሷ ትነግርሻለሽ። ይኸው ኧረ ድዘሽ ይስጠላ ነው። አንተ በጣም ስርዓት አታሃል። ሲጀመር ቤት ውስጥ ምን ስትሆን ነው የምትጮተው? አትጮት ነው አማርኛ ተናገርኩ አይደል? እኔ በቃ እንዳስገባሽ እኮ ነው። በቃ አልተጫወትኩም። ከዛ በኋላ እና በእግሩ መጣ፣ ኳሱ በእግሩ መጣ። እኔማ እዚህ ጋር ማን አምጣዋለህ? እሺ ወሰድኩታ። ማን አምጣዋለህ? እኔ እዚህ ጋር እሷ ፈልገው ሆነ ብዬ ነው ያመጣሁላት። ወይኔ ፈጣሪ ሆይ ገና እንቦቀቀላ ያላደገሽ በሷ ማሳብ በጣም ደነገጥኩኝ። የምር ደነገጥኩኝ። በስማ ልቤ ራሱ የምንስ ልቤ እዛ ልብህ ፍረስ። አሁን እሺ ምንድነው የሚደረገው? ይሄ ስክሪኑ ደግሞ ውድ ነው። ለቁራልሽ ሽጠው ሳይስጣላ በእናታችሁ ውድ ነው ስክሪኑ። ሲጀመር ቲቪ ራሱ እንዴት ውድ እንደሆነ ከኮስሞሽ ቀንሰሽ መግዛት ነው በቃ። ከኮስሞ የቀንሽ ቲቪ ልግዛ። አንተ ለሰበርከው ቲቪ እኔ አልሰበርኩም ቲቪ። እሰይ ሲጀመር ይሄን ቲቪ ማን ከኔ በላይ እንደሚጠቀምበት ታውቃለህ። ይቀመጥልህ ናቪታ ራስሽ ትገዣታለሽ ወይ? ምን እንዴ ግን ጤነኛ ነህ በእናትህ? ምን ወይ እሺ አሁን ይሄ ምን ለምንም የማይጠቀም እንትን በቃ እንጃ። እኔ በቃ እንደዚህ አታርጊ ብያት ነግሬያታለሁ ከዚህ በፊትም። ስልኬን ስንቴ ነው የሰባበረችው? ይኸው ራሷ ናቪታ ለምን ሰበርሽ? ይኸው ጠይቂያት ከፈለግሽ። ማታወራ አትናገራት። ወይኔስ ካስቤዛሽም እንደ ቢሆን ቀንሰሽ ትገዣታለሽ። አናትን ልላው ነው በቃ። ፌና አትክፈት። ዝም በል። ምንድነው በቃ ዝም በል። ሰበርከው አይደለ? ዝም በል። ሌላ ነገር አትናገር። የራሱ ጉዳይ ይገዛ አይገዛም ነገር ነው። አፈልጊው አንቺ አይደልሽ ቃና ምናምን ታዩ። እኔ ምን አገባኝ እንዴ? የሆነ ይከርማታል እንጂ እኔ አላስተካከለም። እኔ ብር የለኝም ነግሬሻለሁ። እኔ ምንም ለዚህ ወጪ አላወጣም። እኔ ኃላፊነቴን ተወጥቻለሁ። ከፈለግሽ ራስሽ ትገዣታለሽ። አዎ ልጅሽ አይደል የሰበረችው? ምንድነው የሚያስብልሽ? ዛሬ ቀን አናትህ እንዳለደ በቃ አናደኸኛል። ዝም በል ናቪ። ሁለተኛ እንደዚህ አይነት ድርጊት አታድርግ። ዝም በል። እንኳን ተሰበረ እንኳን ሰበረችው። አሁን በምንድን ነው የምንደበረው? አንተ ግን ማሰብ የራሱ እንትን የለውም። ማን ነኪ ብሎሽ ነው? እኔ እዚህ ጋር ነው ያስቀመጥኩ እንጂ ማን ነኪ ብሎሽ ነው? እሷ በምን ኃይሏ ነው ከዚህ ወደዚህ? ኃይል አላት። ማታውቂው ኃይል አላት። ቀላል ሰው መስለሻለሽ? ጭራሽ ከትንሽ ልጅ ጋር ደግሞ ስትፎካከር ትንሽ እንኳን አይደብርም? ይሁን አየሻ? አንቺ እሷን እንደ ህፃን ነው የምትቆጥራት። አንተ ነህ ህፃን። እንደው ከእሷ ነው ቤት ውስጥ አትጮት 60 ጊዜ ነው የተናገርኩት። እኔ መች ተጫወትኩ እንዴ? በቃ አቆንኩ አይደል? እዛው አስቀምጥኩ። እሺ እዛው ካስቀመጥኩ ለምን አነሳው? ሲስተላ በቃ አንተማ እንደዚህ አቃቃቃጥረ ልደፋኝ ነው ያለው። እንዴት ምን አለ? የሚሰውነ ማድረባ ስሜታት ነው። ጠፋ እኮ ደግሞ ጨራሽ ጋይስ በሚገርም ሁኔታ ፊክስ አድርገነዋል ጋይስ። ኧረ በላቸው ጋይስ፣ ዛሬ አግኝተናታል። እረፊ በቃ። እንትኑን እዚህ ጋር ሰባበርኩት በእናትሽ። ሪንግ ላይት ምናምን እዚህ ጋር ተሰብሯል።
ጋይስ በሚገርም ሁኔታ ፕራንክ አድርገናታል። ያ ያማታለች። በቃ ፕራንክ ነው። ደግሞ እየተናገረ ቢበላሽስ ቆይ አትገዢም? ለምን ገዛው እንዴ? ተጣቆረ ይቀመጣል እንዴ? ወይ እኔ ከንተደጋ ማበዴ ነው። በስተስተ ትላለች እንዴ ከይሁ ጋይስ በሚገርም ሁኔታ አግኝተናታል። እንደገና ጋይስ በሚቀጥለው ደግሞ ባበደ ቪዲዮ እንገናኛለን። እስከዛ ድረስ ይሄን ቪዲዮ ላይክ እያደረጋችሁ ሰብስክራይብ ያላረጋችሁ ፋሚሊ ያልሆናችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እስከ መጨረሻው ድረስ ይሄን ቪዲዮ ያያችሁ ደግሞ ይመቻችሁ። ላይኳ እንዳትረሱ። በሚቀጥለው ባበደ ቪዲዮ እስካገኛችሁ ድረስ ሰላም።